ዛሬ ከማን ጋር እንደሆንኩ ገምት። አዮ እንደማይቆርጣቂ ሙሉውን ነው ማስገባልሽ ከላይ ጀምረሽ ታያለሽ። ሃይ እንዴት ናችሁ? ውድ የኔ ብስኩቶች እንዴት ናችሁ? እንግዲህ ዛሬ ተወዳጇን አስፈሪዋን ቁጧን ራኬብን አንበርክከናታል፣ በእጃችን ውስጥ አስገብተናት። ዛሬ እንግዲህ ከእሷ ጋር ቆንጆ ቆይታ ይኖረናል ማለት ነው። ሶ ራኬብ ፈድናሽ ሻለና ቆይሽ ነው። ዛሬ እንግዲህ የሆነሽ እዚህ በመገኘት በጣም ደስተኛ ነኝ። የእውነት በጣም ደስተኛ ነኝ። ዛሬ ከራኬብ ጋር እስከ ዛሬ ሰምታችሁ የማታውቁት አዳዲስ ተአምራቶችና ሚስጥራቶች እንዲሁም ደግሞ አጋጣሚዎች ሪቪል ይደረጋሉ፣ ይገለጣሉ። ማሽ ምስቂ አይመስላችሁም? ድራማችን የሚያዩ ሰዎች ሳቂ ታዩ። በቃ ታዩነት ስለዚህ በቴክኒክ ችግር ተቋርጦ ነበር፣ ተመልሰናል። እንግዲህ ተመልካች እሺ፣ እስቲ ለተመልካቾቻችን ስለ ራስሽ ንገሪያቸው። ያዘው እንግዲህ ራኬብ እባላለሁ። የዚች ቀበጥ ልጅ እህት ነኝ። በጣም ነው የምኮራው። ዝቤን አቀለጠች። አረ ድራማሽ ከካራክተር አንዴ እንውጣ። እንግዲህ ራኬብ ዛሬ አብራን ትቆያለች። ስለ ራሷ እንዲሁም ደግሞ ስለ ጽናት ክሩ አንዳንድ ሚስጥሮችን ታወጣለች። እዚህ ጎን ያለው ማይኩ ትናገራለች ማለት ነው። ስለዚህ አብራችሁን ቆዩ፣ አብራችሁን ተከታተሉ። የሚፈጠረውን አናውቅም፣ አብረን ያለ ሰው ዛሬ ይሄ አለ። ፈርቻለሁ። ይሄ አለ። ይሄንን ጥያቄውን ከመለሰች በካቻፕ፣ ጥያቄውን ካልመለሰች በዳጣ በካቻፕ እያልን ቆንጆ ቆይታ አብረን እናሳልፋለን። እስቲ የመጀመሪያው ጥያቄ አናንዛባችሁ። ወደ መጀመሪያው ጥያቄ ስንገባ ሙሉ ስም፣ ጾታ፣ እድሜ፣ ስራ። ተጋቢ ነው ጾታው? አይ ኦዲየንሶቻችን አንቺን ለመንካት የተደረገ ሲታይልኝ። እሺ እንግዲህ ስሜ ቤቴልሔም አየነው እባላለሁ። ራኬብ እወደዋለሁ። ጾታ ተገቢ አይደለም፣ አልገልጽም። ካሁን ያለሽ ከዳጣ እንዴ? ኧረ ገልጻለሁ። አይ ጾታ ታፍሪብታል። እሺ ቢቢ እኔ በካካፕ ይበላለሁ። ከዛ ማን ክፉ እንደሆነ ግን ይልኝ። ከጾታ ልጀምር። አይ በቃ ጾታው ነው። በቃ እድሜ አልነገርም። ኧረ ሀና እግዚአብሔር 38 ገለጽ በቃ ይሁን 38 ዓመቴ ይሁን። እሺ ለመጀመሪያ ጊዜ የተወንሽበት ፊልም ምን ይባላል? ሳንተና ስቶሪ ነበር ነው። ስለዚህ በኩራት ለመጀመሪያ ጊዜ የተወንኩበት ያልተኖረ ኮረሶኝ ሰርቻለሁ። ጽናት ላይ ራኬብን ሆኜ ደግሞ ሰርቻለሁ። ግን የመጀመሪያው ያልተኖረ በቅርቡ የተመረቀ ፊልም ነው። ገብታችሁ ቼክ አድርጉት። በጣም ቆንጆ ፊልም እንደሆነ ሲነገርበት ሰምቼ እኔ ያለሁበትን ደቂቃ ልናገር እያሳለፉ እንደ 34ኛው ደቂቃ ላይ ለ3 ሰከንድ እስክሪን ላይ ገባ ብዬ ወጥቻለሁ። ሳስነጥስም ማለሽ ገባ ብዬ ወጥቻለሁ። እሱን ተመልከቱ። በጣም ጥሩ። ስለዚህ ጥያቄያችን እየመለሽ ነው። ይሄ ቆንጆ ጥያቄ ነው። ከጽናት ክሩ የማን ካራክተር አጥብቀሽ ትወጂዋለሽ? የማንን? ኦብቪየስሊ የኔ ነው። ስለራሽ አይደለም የኔ የራኬብን
አይ እኔ ራሴን ማድረግ አለብኝ። ራሴን ነው የምወደው ከአንቺ ውጪ ከኔ ውጪ ያው የእሷ ነው የሰኒን ካራክተር ወደዋለሁ። ሰኒ በጣም ተወዳጅነት ትክክለኛ ባህሪዋም ስለሚገልጽልኝ ያያችሁ ነው። ያው ድል ነው የምታረገኝ። የውሸት መረጃ ነው ባይዘው ብዙ ሰው ሰኒና ሀና እየተምታታችብን ነው ብሏል። ሰኒ ትክክለኛ ባህሪ አይደለች። አረ መሰሰይ አረ ሰኒ በጣም የዋህ ናት። ለሰዎች ታስባለች። እሱ ምናልባት እሱ ጋር ትንሽ እንጂ እኔ ሌላ ትንሽ ድብድቡ ላይ ብቻ ግን አለ። ራሱ አስፈራርታኝ ዩሲ አያሽ ወደ አተገብ ያይንጋዋና እድሜ ልክሽን አንድ ዘፈን ብቻ ስሚ ተብሎ ቢፈቀድልሽ የምትሰሚው ዘፈን ምንድን ነው? እኔ መዝሙር ነው የምሰማው። ዘፈን ብዙ አልሰማም። አያምነኝም ብዙ ሰው ግን እኔ ስለማልሰማ ነው። ዘፈን መቼ ካሁን ጀምሮ ከዚህኛው ደቂቃ ጀምሮ መቼ ነው አልሰማም። እንዳጋጣሚ ቲክቶክ ላይ ምናምን ነገር ከመጣልኝ ነው እንጂ አልሰማም። መዝሙር ራኬብ ናት። አንቺ ነው የጠየቅሽው? ቤቴ ነው የጠየቅሽው? እሺ እድሜ ልኬን የማንን ዘፈን? አንድ ዘፈን እሱን ብትናገሪ። አሁን እኔ እነ ጊልዶን ምናምን ማስቀየም አልፈልግም። ሰው ይነካካብኛል። ይቅር። ምን በጣም የምወደው ዘፈን ማን ነው? እግዚአብሔር በጣም የምወደው ዘፈን በፍቅር በእውነት አዎ። እኔ ሁሉንም ነው የምወደው ዘፈን ሁሉንም ይመችሻል? ሁሉም ይመቸኛል። አታዳምጪም ግን ሁሉም ይመችሻል? ስለማላዳምጠው እኮ ነው። እሰማለሁ። ማሰማት እና ማዳመጥ ይለያያል። በዚህ አጋጣሚ ይሄኛ አስቴርም ምን ይሆንላት ይሆንልሽ? እሺ ለመጀመሪያ ጊዜ ከሰኒ ጋር ስትሰሪ ከእኔ ጋር ሳታወቂ በፊት ምን አይነት ሰው ናት ብለሽ አስበሽ ነበር? ቀልቀላ ቢብ አደርግበታለሁ እዚህ ላይ ቢብ አደርግበታለሁ። እሺ ሌላ በጣም የሆነ ቀልቃላ ቅልቅል ያልሽ ነው። እዛም እዚህ ቢብ ሌላኛው ሌላ ቀጥይ። ምን ልበልሽ? ሌላ ግብር እንደዛ ነው መስለኝ ነበረው ነበር እንደዛ ነበር መስልሽ አይደል? ቀልቃላ ትመስለኝ ነበረ። ተጫዋች ትመስለኝ ነበር። ናት ተጫዋች ናት። ቀልቃላ ግን አይደለች። ሌላ ምን ትመስለኝ ነበረ? እሺ አግሬሲቭ ትመስለኝ ነበር። ኮስታራ ነመስልሽ ነበር? አዎ የሆነ በቃ አብዛኛውን ጊዜ እንዴት ነው ዝም ያልሽ ምናምን ነገር ቀልቃላ ነሽ፣ ግን የሆነ የምትንቀለቀይበት ኢንቫይሮንመንት አለሽ። አይ ቢፈጠርም ያ ኢንቫይሮንመንት አትንቀለቀልም። ሾስ ላይክ ራኬብ ካሜራ ላይ ሰኒ ደግሞ በትክክለኛው ማንነቷ አላውቅም ነበር። እንደዛ ነሽ። እንደዛ ነሽ ማለት አላውቅም። አታስሚኝ ነው አላውቅም ነበር። እንደዛ ነው። ዲስ በጣም ብራንድ ኒው ኢንፎርሜሽን ፎር ሚ። ግን ይሁንሽ አዲስ ነገር ነው። ከጽናት ክሩ ጋር ቆይታ በነበረች ጊዜ አስቂኙ አጋጣሚ መቼ ማትረሹ አስቂኝ አጋጣሚ መቼ ነው? ይሄ ተገቢ ነው። የትኛውን አንስቼ የትኛውን ልተውሽ? ይሄ ደግሞ ኮሜዲ እኮ ነው። የሆነ ጊዜ መታጠቢያ ቤት ገብቼ ስራሽን ታውቂያለሽ ደግሞ ዝም ብለሽ እኔ አንቺ ሆነ አላወራም አውራለሁ። መታጠቢያ ቤት ገብቼ እዛ እንዴት ነው ጽዳቷ እያጸዳሽ ነበረ ቤቱን ማለት ነው። ከዛ ብሩን ጓጓጓጓ ታደርገዋለች ነገር። ከዛ ቆይ ለውጣ ነው ምናምን ነገር አልኳት። ትደገመች ውጪ እንጂ ምናምን ነገር ልጅን ኮስተር ብላ ማለት ነው። ላይክ ድምጿ እሙጪ አዎ ደስ ያለች እሙጪ እንጂ ያለችኝ እና እንደገባው አካባቢ ነው ደግሞ ጽናት ላይ ከዛ ምን አይነት ነገር ነው ይሄ? ልትገባ ነው እንደ ከፍታ ምናምን ቤት ቶሎ ብዬ ወጣሁኝና እያጸዳች አገኘኋት። ሄድኩኝና አናዳኛለች ማለት አባባለ እናት በሰላም ነው አልኳት። ምኑ አለችኝ እሷ ወለስ ከዛ ምኑ ምናምን ስትለኝ እንዴ አሁን ምናምን ለካ እሷ ናት እንደዛ ስታረገኝ ነበረው። ምንም በማታውቀው እንጂ ራስ ደረን በሰላም ነው አለቻት። አይ ልጅቷ ለኛለች በሰላም ነው አልኳትና አይን አራሰው አይደረግም። ተቋረጠ በድጋሜ ገጥታን ያለ የምግብ እረፍት እየወሰደ ነው።
እና ይህ አጋጣሚ ነው አስቂኝ። እኔ ግን ስመልስ እየሰጠሽኝ አይደለም ቀጣለሁ፣ ግን ያው ስመልስ አይሰጠኝ። ከሳው ራሱ እንዲህ ነው የምታደርገኝ። ማን ከሳው? ወደ ቀረኮ በቃ ይፍረዱ፣ ንፋሶኛ ይፍረዱን። ማን ከሳው? እሺ እንቀጥላ። እኔን ቆንጆ ጊዜ እየሰለሽ ነው። የመጀመሪያ የዩቲዩብ ቪዲዮ ነው ባይዞ ወይ ዩቲዩብ ላይ ከፊልም ውጭ መተሻጠቂም አላውቅም። እኔ ያመጣው ያው ብዙም ፌመስ ስትሆኑና እዛ። እሺ ሰባተኛው ጥያቄ አንጎራጉሪልን ነው የሚለው። አንጎራጉራለሁ ታት ማታ የምር አንቺ ለወዴንስ ክብር አንጎራጉሪ ነው ጥያቄው። አንጎራጉሪ ታዲያ ሊዛቃሪ ያው እኔ ቀድሜ እንደተናገርኩት ብዙውን ጊዜ ዘፈን አልሰማም። የሁሉም ሰው አድናቂ ጀምር። ያው ይጋሎት አንቺ ነው ዘፈንም እንዴ? ያስ ታይዘፍ አልችልም። እሺ ጀምሪ ጀምሪ ማርያም ጀምሪ። እግዚአብሔር ይመስገን። እሺ የማንን መዝሙር ሰማሁ? ደስ ያለሽ የሚቀልሽ ኦኬ የምወደው መዝሙር እሺ ኪዳነ ምሕረት ኪዳነ ምሕረት አብኛ ዘምር ከአንድ ዓመት ሊሞላኝ ነው። እኔ ስዘምር በኤርፎን ነው የምሰማው። ሌላ ሳለው ታምር እኮ ነው እንዴ! ይኸውልሽ ያሳቅሽኝ ያለሽው አልዘምርም አልዘፍንም። ኧረ ቀንስ አድርጊው እግዚአብሔር ቢያንስ ይሄንማ አትበይማ አትበይ ትምህርት ነበር እንሰማለንሽ ባይዘው ዳስ ዋይ የማልመልሰው ተመልሶ ነው። እሺ ተመልሶ ከአርት ውጪ ታለንት አለኝ ብለሽ ታስቢያለሽ? ምን እንደዚህ አጋጣሚ ነርስ ነኝ። የጤና ባለሙያ ነኝ። የሚለውን ድምፅ ነው ማስገባልሽ። ማርያም ክላፕ 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 ሁላችሁ የማታውቁት ነገር ነርስ ናት። ግን ተማሪ ነኝ ገና ተማሪ ነው። ግን ያው ቬርሊ በቅርብ ጊዜ የጤና ባለሙያ ነው ልሆን የምችለው ከአርት ውጪ። ናይስ ዳትስ ጉድ ቲንግ። እሺ በህይወትሽ መልሰሻል፣ ማርያም መልሰሻል። ለዚህ ይገባሻል። እኔ ይዤ እበላዋለሁ። አላምንሽም። አሁን በህይወትሽ ላይ ትልቁ ጸጸትሽ ምንድን ነው? ይሄ ነው። እሺ ተቀጥቼ አላውቅም። ይሄን ባረገው ኖሮ like things would be different የምትይው ነገር የለም? የለም። ባለፈ ነገር ማልጸጸት አይነት ሰው ነኝ። በቃ ቢሆን ጥሩ ነበር፣ ካልሆነ አልሆነም፣ አለቀ። ሰው በህይወት የምጸጸትበት ኧረ የለም። ቦይዘ ወይ እንደ ካራክተር አይነት ሰው አይደለም። በጣም ፈታ ያልኩ ሰው ነኝ። እንደምስላት ነው እና የምታገኝተኝና ምንም ነገር አይጸጽተኝም። እሺ 10ኛው ጥያቄ በህይወትሽ ላይ ቢዩና አሁን ወደ ስራስ ሆኔ ነው የሚቆጣኝ ማለት ነው። ለበኋላ እየቆጠበች ካሜራ ኦፍ ኮና ሳበላኝ በህይወትሽ ላይ አለኝ ብለሽ ብራግ የምታረጊበት ፍሌክስ የምታረጊበት ወይ ደግሞ የምትኮሪበት ነገር ምንድን ነው? ማይ ቤስት ፍሬንድ ማርያምን ቤስቲ ታባጃቀኛለ የምርሽ ነው። ማርያምን በጣም ነው የምኮራባት። ብዙ ሰው ያልታደሉበትን ነገር ታድይባታለሁ እና በሷ ነው የምኮራው። ቤስቲ ቤትሻ እየሰማች ነው? ቤትሻ ሸራውቱ ቤትሻ። አይ በጣም አሜዚንግ። እንደዚህ በሚዲያ የሚመሰከርለት ጓደኛ መኖር ማለት አሁን ጠገበች ጠገበች። ብሎክ ነው ማረጋት ካንቺ ዩቲዩብ እንዳታዩ ደስ ይላል ወይ? በጣም ደስ ይላል። ናይስ። እሺ በአካውንትሽ ውስጥ ስንት ዜሮ ቢጨመር ነው 1 ሚሊዮን የሚሞላው? አይ ባይጨመርም ሞልቷል።
ምን ችግር ነው የሞላው? ቸነፈር ነው የሞላው። ኦኬ እሺ፣ አንድ ላይ ስንት ዜሮ ነው? አታውቂም? 6 ነው 7 6 ነው 7 አንተ 6 ነው። አንድ ላይ 6 ነው። እሺ ስንት ቢጨመር? 6 ነው 6 3 ተጨመረበት በቂ ነው። ይሞላል። አንድ ብር ነው እንዳለመታደሉ። አይ አይደለም ግን ስንት የሚለውን ዘፈን እናስገባን እዚህ እንግዳሽ በቁም ነው መረዳዳት ይላል ዳጊ። እውነቱን ነው። አግድምስ እርዷት እዚህ ጋር። አይ በቃ ዝም በይ። አካውንት እንደዚህ ሲሄድ ታዩታላችሁ። እሺ 12ኛው ጥያቄ አግብተሻል? ለምን እንዲለሽ በዚህ አጋጣሚ አዳመኝ ያንተ አጥንት መቶ አንዴ ባለው አጣው እንዳንቀይ ላለቅስም ስለምችል ተናና ይቻላል። በጣም ስለዚህ ስታወሪ በጣም ያባኝ የኔ አዳም አዱዬ የት ነህ? አዱገነት ነው አዱዬ እሺ አጥንት ነው የገመቱ ምንም እየሰራ አይደለም። ናና ገጥመን ብዙ ነገር እንስራብን። አላገባሽ ለምን ይያያ አግብተሻል ለምን ይላል ጥያቄው። ይሄ ነገር እንዴት ነው? ቆይ ግዴታ ነው እንዴት ያላገባሁት አንደኛ ነገር ላይክ ታይሙ አሁን ነው ብዬ አላስብም። ትምህርቴን መጨረስ አለብኝ ምናምን ነገር። ሁለተኛ ነገር ደግሞ የለም የለም መቃኞሽ ትኒና ይጋውን በቃ እንፈልጋለን የለም ይመጣል ግን መቼ ንገሩኝ እናንተ ካወቃችሁ ይሄን ይሁን ለጠብቁ። እሺ በጣም ጥሩ ነው። ጥሩ ሀሳብ ነው ያነሳሁት እና በዚህ አጋጣሚ ሲንግል ወዶች ዴም ማረቅ ፈልጋችሁ ራሴንማ እንዴ ለገበያ አላወጣም፣ ግን ከፈለጋችሁ አውጣ ጃልጉ ዛሬ ይሁን። እሺ በጣም ጥሩ አመልሽም ብዬ ነበር መልሰሻል። ከጽናት ድራማ ኮሜንት በጣም ያሳቅሽ ወይ ያስገረመሽ ኮሜንት ምንድን ነው? ማለት አስቆኛልም እንዴ ምናምን ያስባለኝ ኮሜንት ምንድን ነው? ገና ራኬብ እንደመጣች አይደለ ክብሩም አንቺን ሰኒ ሄደው ከዛ ገባሁኝና አፍላይ ፍቅር ጥሩ ነገር እየጠበቅኩኝ ምናምን ነገር እኮ እቺ ራኬብ የምትባል አስወጣት ተባለ። እቺ እግሬ ደረቅ ብላ ሰው ሲበላ ነው መዳርሰው። ወይኔ እሱ ኮሜንት እና እግሬ ደርጥም ነው እና እንታቁት ብዬ ነው ታቁት እየታቀረ ነው። አይ ተኑ ስለማትታጠቢ ይመስለኛል እሱ ቆርጫለሽ እንዳላገኘው ቆርጫለሽ። ምንም ይቆራጥ ነገር አይኖርም። ምንም አልቆርጥም። ይሄ ቆርጫለሽ። ይሄ ስድብ ነው። ሀቁ ነው። ንገሪያቸው። እሺ ማቆን ተናገርኩ። አይ እውነት እኔ ጥሩ ሰው ነኝ። አይ ባይዘው ኦዲየንስ በጣም ወዱሻል። ራኬብ መች ነው የምትመለሰው? ራኬብ ነው የሚባለው። ትመጣለች በቅርብ ቀን። እሺ ጥያቄዎቻችንን እያገባደድን ነው። እንግዲህ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በዛውም ደግሞ ሰብስክራይብ አድርጉ እና ቅድም የተባባልናትን ሲንግል ወንዶች ኦኬ። እና ገንዘቡ መስለኛል ኧረ ተውት፣ እሱን እንደውም ይደርሳል። አካውንትን እና ያልነገርኳቸው ነገር አለ። የአካውንት ስሜ ቤተልሔም አይደለም። እሺ ማንጠግቦሽ አንዴ ያልቻልኩ እንዳትሳሳቱ በስራ ያስገቡላት። እሺ እያገባደድ ነው ጥያቄዎቻችንን። እንስሳ ሆኖ መፈጠር ቢቻል ኖሮ ምን አይነት እንስሳ ሆነሽ ትፈጠሪ ነበር? ድመት። እኔ የሚመጥንሽ ልንገርሽ። አይ አትንገሪኝ። አይ ነው አይ በቃ ስለማስብ ከርከሮ አሁን በእግዚአብሔር ይሄን ድርጥርስ የሚያስጠላው ነው። አይ አታስይኝ ትመስያለሽ ነው። ትንሽ ትቀራረባላችሁ። እንኳንም ዝንጀሮ አልኩት። ወዲዩ ቤት እንደፍተሻል ነው። ይሁን ድመት ወይ ድመት ነው። አዎ የትኛው ዓመት ድመት አለኝ ሊዲ የሚባል። ኦኬ ለዛ ነው ያ ድመት። አይ ድመት ሲጀመር ነው እንስሳ በጣም ነው የምወደው። አይ ተራሱ ይዘው ሲገሉ አልቀሻ በጣም አይ የሆነ ሲሪየስ በጣም ነው እንስሳ የምወደው።
የምርሽ ነው። ድመት ደግሞ የማይሆን ነው። በስመ አብ ድመት፣ ውሻ ነገርኩት። በቃ እኔ የማልወደው ምንድን ነው እግር የሌለው የሚሳብ ነገር አይመቸኝም እንጂ ሌላ ነገር በጣም ነው የምወደው። ድመት ሆናል። እንዲህ እያልን እዚህ ደርሰናል። እስቲ ራኬብ ይሄ ነገር እንዴት ነው? ጥያቄ አልቆብኝ ነው። ጨርሰሽ አንዳለኝ ጥያቄ ግን ከዛ በፊት ማስተላለፍ የምትፈልጊው መልዕክት ለማ ካለ ለኦዲየንሶቻችሁ በፈጣሪ ማበረከክ ነው። ጸልይ እንጂ ላይ ምን ታደርጊያለሽ? ልበረከክ እኮ ነው ያለሽ። ኦፍ አድርገን ካሜራ ለኦዲየንስ ነው እና ምን ልበላችሁ ማስተላለፍ የምፈልገው መልዕክት ምንድን ነው? በጣም ነው የምወዳችሁ። እኔ የጽናት ኦዲየንስ ይለይብኛል። የሆነ እንዴት ነው በቃ ተከታትላችሁ ነው የምታዩት ምናምን ነገር በደቂቃ ውስጥ ብዙ ኦዲየንስ ነው የሚያዩ ምናምን እና የጽናት ኦዲየንስ እኔ ይለይብኛል። አይ ዊሽ እንዲህ ከኋላ የራሱ ምን ነው በተከታተሉኝ እና ደስ ይለኛል። አስከትያችሁ ብዙ እና በጣም ነው የሚሆነው የምኮራባችሁ። በቃ አይና ደስ ትላላችሁ። እንዴት ነው ኢቭን እዚህ ድራማ ላይ ካስተ ሲደረግ ራሱ ምን አይነት ደስታ እንደተሰማኝ የተሰማኝ ለምንድን ነው የሆነ እንዴት ነው ከፍ ዝቅ የማይል ኦዲየንስ ስላላቸው ነውና በጣም ነው የምወዳችሁ። እና ጥሩ ጥሩ ኮሜንት ጻፉ ለኔ ራኬብ በሉ ያው እንደዚህ ያረክሽ ነው አይደለ ሰሙ? እሺ የመጨረሻ ጥያቄ ቻንጋ ስንሄድ አድናቂሽ መንገድ ላይ አግኝቶሽ በቃ ያደረገሽ ነገር ነግረሽኛል። ለኔ ያደረገሽና አሰቃቂና አስቂኝ ሞመንት ምን ነበር? የደረሰብኝ በደል ነው ይሄ። ከበደል አይተናነስም። አሁን ወደፊት ትልቅ ቦታ ስደርስ እኮ ነው የሚያሳስበኝ እሱ ቀን። ምንድነው የሆነ ከትምህርት ቤት እየመጣሁ ነውና በቃ ኤግዛም ምናምን ተደራርቦብኝ ነው በቃ እንዴት ነው ጉስቁል ብያለሁኝ። ተመሰቃቅሏል አይደለም ይሄ ጉስቁል ነው ያልኩት። ጸጉሬ ራሱ ከየት እንደተያዘ አይታወቅም። ከዛ ከትምህርት ቤት የመጣሁ በቃ ሁዲ ነው ያደረኩት ምናምን ነገር። ከዛ ራኬብ አለች ማለት ነው ስትል እኔ ማነው ስሜ ቤተልሔም ነው ቤቲ ነው። ከዛ እኔን አልመሰለኝም አልፌያት ሄድኩኝና አረገችኝ ትከሻዬ ማለት ነው። አቤት አልኳት። ከዛ አቤት ስላት ራኬብ ነሽ አይደል አለችኝ። አይደለሁም ልላስብ የሰኒ ስትለኝ ትዝ አለኝ። አሁን እኔ ራሴ ደስ ብሎኝ እኮ ነው። እዚህ ጋር ነው በቃ የህይወቴ አናዶው እንዴ ሲዘቀዘቅ የገባኝ ተዘቀዘቅ እንኳን መይራት ተሰታራው ጥይት እንደደቀነችብኝ ነው የተሰማው። አመድሽ ቡን ነው ካሜራ ነው ግን እሺ። ከዛ ደነገጥኩኝና ስልኬን በተቀበለችኝ ራሱ አልኩ በቃ ቁጥሬን ማለት ነው። ግን ምንም አያረግላትም እንደፈራሁት ካሜራው ምንድነው ምን ልናረግ ነው ይሄው ከተማ ነው ብሎ ምንድነው አልኳት። እኔ ደግሞ ያን ያህል ማለት ይሄን ያህል እንትን ነኝ ብዬ አላሰብኩም ነበር። ምንድነው ስላት ፎቶ እንነሳ ምናምን ነገር በእናትሽ እንዳታረጁ ታይ እንደዚህ ሆኜ ታይ አልኳት። ከዛ በቃ እሷም እንድትረዳኝ አልፈለገችም። አነሳች እንደዛ ሆነሽ እኔ እኮ ካሜራ የራሴ ሳይ ከኋላ ሌላ ሰው የገባል መሰለኝ። ለካ እኔው ነኝ። ጭካኔ አሁን በጣም ርህራሄ የሌለው ስራ እና አደራ ህሊናሽ ይውቀስሽ እና ይሄ ፎቶ አጥፊልኝ ዘግታ ለመስገንሽ እና በቃ ህሊናሽ ከፈቀደ ይሄን ፎቶ አጥፊልኝ አደራ። በቃ በጣም አስተካክሊ ሞመንት ባይተው መንገድ ላይ አርዛጆቻችን ሳገኙ ሁሉ ግዲ አማርኛ ሁለተኛ ቋንቋ ነው ይዘይ ነው። እና መንገድ ላይ ሰው ሲያጋጥመን እንዴት ነው ሁሉ ጊዜ ዝግጁን ነው በቃ ስራ ያደክመናል ምናምን እንዴ ነው ሁሉ ፊልሙ ላይ እንደምታዩ ደስተኛ እዚህ ላይ እንደምታዩ ደስተኛ ሆነን አይደለም እናጋጥማችሁ። እና እኔም ተመሳሳይ ነገር ነው የገጠመኝ የሆነ ቀናት ንገረች ተናገራት እና ለዛ ነው ወይ የሆነ ኮስተር ብለን ምናምን ሊሆን ይችላል። እንደዛ የተባህሪ ካሳየናችሁ በጣም ከልብ ስለምትኮሳተር ማለት ነው ከልብ በይ ኦኬ ነው ከልብ ይቅርታ እንጠይቃለን። ኢንቴንሽናሊ የሆነ ነገር አይደለም። እኔ መንገድ ላይ ብዬ ነው ልታገኙኝ የምትችሉ ግን
ፎቶ አታንሱኝ አድርጉኝ እኮ አልጠጣሁም። አይ ነው ችግር የለም መነሳቱም እኮ ከፍቅራቸው አንፃር ደግሞ እኮ ማለት ነው ዝንጥ ብዬ ቋቅጭ ብዬ ስወጣ የለም ማለት ነው ያቅሽም ቤቴን እራሱ ስለሚላስ የለም ያቅሽ እንደዚህ ነው። እና ይሄ እንዴት ነው ያልተገባ ባህሪ ብላችሁ የምታስቡትን አይነት ነገር ካሳየናችሁ በጣም ከልብ የምር ይቅርታ እንጠይቃለን። እኔ አሁን አንዳንድ ጊዜ ያጋጥመኛል በጣም ይቅርታ አስበንበት አይደለም። እና እንግዲህ ራኬብ ዛሬ ከኔ ጋር የነበረች ቆይታ በጣም አስቂኝ አዝናኝና አስተማሪ እንደሆነ ተስፋ አደርጋለሁ። እንዲህ አሁን እርግጠኛ ነኝ ኦዲየንስ ራሱ ብዙ ነገር ከኔ ህይወት እንደተማረ እኔም ተስፋ አደርጋለሁ። እኔ እንደዚህ አይነት ስንት ሰርቼ አላውቅም ዛሬ ድረስ በጣም ይገርማል። ብቻ ራኬብን ከወደዳችኋት አቅርቢያት ካላችሁ እንግዲህ ድጋሜ የምንመለስ ይሆናል። ካልወደዳችኋት ትቀየራለች። እኔ እፈራለሁ ራሱ ራኬብ በዩ እንዳይሉሽ ቻናሉ ኧረ ተይ በራኬብ ቢሆን እንዳይሉ ይሁን እና እመጣለሁ እናያለን። በዚህ ትመጣለች በዩቲዩብ አንድ ቀን ሰከም እያለች ትመጣለች። በቃ የጽናት ተመልካቾቻችን በጣም ነው የምንወዳችሁ። ስለምደግፉን ስለምታበረታቱን እናመሰግናለን። አብራችሁን ሁኑ እስከ መጨረሻው ጊዜ ድረስ። ፍቅራችሁ አይለየን። ያጠፋነው ነገር ካለ አስተካክሉ እያላችሁን እየደገፋችሁን እያስተካከላችሁን አብረን ብዙ ጊዜ እንደምንቆይ ተስፋ እናደርጋለን። እንወዳችኋለን።